የዛሬው ታሪካችን የሚያውጠነጥነው ሁለት ሰዎች እንደ ድንገት ይገናኙና ብዙም ሳይቆይ ቅርበት ያላቸው ጓደኛ ማማቾች ይሆናሉ። ነገር ግን ሁለቱም ቢሆን የራሳቸውን ሚስጥር ይዘዋል። ከትንሽ ወራትም በኋላ የሁለቱም ሚስጥር እጅግ በሚያጓጓና በማይጠበቅ መልኩ ይገለጣል። በእርግጥ ታሪኩ እንደሚያስገርማችሁ ስለማልጠረጠር ላይክ በማድረግና እስከ ፍጻሜው ድረስ ከኔ ጋር ቆዩ። 2003 አንድ ማታ ላይ የ22 ዓመት ወጣት የሆነው ማይክል ብሪጅስ የተሰኘው ግለሰብ አንድ የሆኪ ጨዋታ ላይ ካልገሪ የተሰኘው የካናዳ ከተማ ውስጥ በሚካሄደው ጨዋታ ተቀምጦ እየታደመ ይገኛል። ለራሱም ያለበት ቦታ እጅጉን እንደሚያምርና እድለኛም እንደሆነ እያውጠነጠነው ነው። በእርግጥ ማይክል የሚኖረው 700 ኪሎ ሜትሮች ርቆ ብራንደን በሚሰኘው የካናዳ ከተማ ውስጥ ነበር። ለሱም ቢሆን አሁን ላይ ተቀምጦ ማየቱ እጅጉን እያስደሰተው ነው። ምክንያቱም ካለፈው ዓመት ጀምሮ ህይወቱ ምስቅልቅል ወጥቷል። ባንክ ውስጥ የሚገኘው ገንዘብ ትንሽ ነው። ስራም የሌለው ሲሆን ጓደኞቹም ቢሆኑ እንደ ልጅነታቸው ከሱ ጋር አብረው እየዋሉ አይደለም። በአጭሩ ምንም የሌለው ብቸኛ ሰው ነበር። በዚህም ጨዋታ ላይ ራሱን በማግኘቱ እጅጉን ደስተኛ ሆኗል። በእርግጥ ማይክል ገንዘብ ኖሮት አልነበረም ይህንን ጨዋታ ለማየት ገዝቶ የታደመው። በተቃራኒው የትኬቶች ሎተሪ ደርሶት አሁን ላይ ለማየት በቅቷል። ይህንን እያሰበ እያለም ከአጠገቡ አንድ ሰውዬ ይመጣና ይቀመጣል። ለማይክልም ይህን ጨዋታ ለማየት በጣም ጓግቻለሁ፣ እድለኛ ሆኖ እንደሱ የሎተሪ ትኬት እንዳገኘ ይነግረዋል። በዚህም ጊዜ ማይክል ይገረምና እኔም እንደዛን ያገኙት ብሎ ይደሰታል። የሰውየው ስም ብሮክ በመባል የሚታወቅ ሲሆን ሳያስቡትም በደንብ ማውራት ይጀምራሉ። በዚህም ጊዜ ማይክል ለረጅም ጊዜ እንደዚህ ተቀምጦ ያዋራው ጓደኛ ስላልነበረው ስሜቱ እጅጉን ደስ ይለዋል። ልክ ጨዋታውም እንደተጠናቀቀ ብሮክ ለማይክል ጊዜው በደንብ ስላልመሸ ለምን መጠጥ ቤት ሄደን መጠጥ አንጠጣም ይለዋል። ማይክልም እጅጉን ደስ ይለውና ተስማምተው አቅራቢያ ወደሚገኝ መጠጥ ቤት ይሄዳሉ። ምንም እንኳን ብሮክ ሲታይ እንደ ማይክል ብር የሌለው ነው የሚመስለው፣ ነገር ግን እዛ ውስጥ በሚያደርገው ሁኔታ የተቃራኒ ሆኖ ያገኘዋል። ምክንያቱም ብሮክ ለባርቴንደሮቹ ብዙ ቲፕ ይሰጣቸዋል። ውድ የሆኑ መጠጦችንም ይጠጣል። ማይክልም ቢሆን አንድ ጊዜም ቢሆን ለመጠጥ አልከፈለም። በዚህም የተነሳ ማይክል ምናልባትም ሀብታም ሳይሆን አይቀርም በማለት ያስባል። ማይክልም ቢሆን ለብሮክ ላሳለፈው ጊዜ እጅጉን እያመሰገነው ምን አለበት ሁል ጊዜም እንደዚህ በሆነ እያለ ወደ ብራንደን ወደሚኖርበት ከተማም ተመልሶ የሚጠብቀው ነገር ደስ እንደማይልና ሁሌም ህይወቱን በእንደዚህ አይነት ሁኔታ ቢያሳልፍ ደስ እንደሚለው ይነግረዋል። በዚህም ጊዜ ብሮክ ብራንደን ከተማን ያልከኝ ብሎ ይጠይቀዋል። ማይክልም አው ብሎ ሲመልስለት እኔም እኮ ለስራ ወደዛ ከተማ በቅርቡ መዘዋወር አይቀርም ብሎ ይነግረዋል። ይህንንም ማይክል በሚሰማበት ጊዜ እጅጉን ይደሰታል። ብሮክን በመቀጠል እንዲያውም ቤት እንዳገኝ ከረዳኸኝ ተጨማሪ ገቢዎች የምታገኝበት ስራዎችን ሰጣለሁ በማለት ይነግረዋል። በዚህም ጊዜ ማይክል ምንም ሳያመነታ ወዲያውኑ ይስማማል። አሁን ጊዜያቶች አልፈው ዲሴምበር 2003 ሆኗል። ማለትም መጀመሪያ ጊዜ ከተገናኙ እነዚህ ሰዎች 2 ወራቶች ተቆጥረዋል። የሚገኙበትን ከተማ ካልገሪ ሳይሆን የሚኖሩበት ብራንደን ላይ ሆኗል። አንድ ቀን ላይም ሁለቱ ሰዎች ተገናኝተው ምሳ በልተው በብሮክ መኪና ብሮክ ማይክልን ወደ ቤቱ እየሸኘው ነው። በመሃል ላይ እየተጫወቱ እያለም ብሮክ ስልክ ይደወለታል። ስልኩን አንስቶን በሚያወራበት ሰዓት ማይክል ብሮክ ያለምንም ጥርጥር አሰሪው እንደደወለለት ይገነዘባል። ያለፉት 2 ወራት ብሮክ ወደ ብራንደን ከመጣ ጊዜ ጀምሮ ለማይክል አንዳንድ ስራዎችን ይሰጠው ነበር። በእርግጥ ማይክል ከብራንደን የጠበቀው ስራ እንደዛ አይነት አልነበረም። እንዲያውም በእውነታው ላይ ጥያቄ የሚፈጥሩ ስራዎች እንደሆኑ ማይክል ጭንቅላቱ ላይ ሁል ጊዜ ይመላለስበታል። ስራው የነበረው ብሮክ ስልክ ይደውለትና የሆነ እቃ የሆነ ቦታ ያስቀምጥለታል። ያንንም እቃ ወደ ሌላ ቦታ ማድረስ ነው። ነገር ግን ይህንን በሚሰራበት ጊዜ አንድና አንድ መጣስ የሌለበት ህግ አለ። እሱም በፍጹም እዛ እቃ ውስጥ ምን እንደሚገኝ ከፍቶ ማየት የለበትም። በእርግጥ መጀመሪያ ላይ ማይክል ምናልባት ብሮክ የሚሰራው ነገር ህገወጥ ሳይሆን አይቀርም በማለት ራሱን ይጠይቃል። በተመሳሳይ መልኩ ደግሞ ብሮክ እጅጉኑ ገንዘብ እንዳለው ስላወቀ ምናልባት እኔም አንገቴን ደፍቼ ብሰራ የተሻለ ብሮችን አገኛለሁ በማለት እንደተባለው አንገቱን ደፍቶ እቃዎች ውስጥም ምን እንደሚገኝ አንድ ቀንም ሳያይ አድርስ ወደ ተባለበት ቦታ ሁል ጊዜም ቢሆን ያደርሳል። ከሱም በተጨማሪ ደግሞ ማይክል በምንም ተአምር ይህንን ስራ ከተወ በየትኛውም በኩል ሊኖር አይችልም። ምክንያቱም ከዚህ ውጭ ሌላ ስራ የለውም። አሁን ወዳሉበት ጊዜ ስንመለስ ብሮክ ከአሰሪው ጋር እያወራ ማይክል ደግሞ ሁለቱም ያወሩትን እያዳመጠ ነው። በወሬው መሃልም ብሮክ ለአሰሪው ምንም ችግር የለውም አሁኑኑ የሚደረገውን አድርጋለሁ ይልና ስልኩን ይዘጋዋል። ከዛም በመቀጠል ለማይክል አንዲትም ቃል ከአፉ ሳይወጣ መኪናውን ያዞረውና በፍጥነት መንዳት ይጀምራል። ትንሽ ደቂቃዎችም በኋላ አንድ የፓርኪንግ ቦታ ይደርሳል። መኪናውን ያቆምና ለማይክል አንተ እዚሁ ጠብቀኝ ብሎ በሩን ከፍቶ ዘግቶት ይወጣል።
ያቆሙበትን ቦታ አንድ መንደር ውስጥ የሚገኝ ሆቴል ነገር ሲሆን ማይክልም በግርምት ብሮክን በመስኮቱ በኩል ምን እያደረገ ነው እያለ እየተመለከተው ነው። ብሮክ በሩን ያንኳኳና የሆነች ሴት ትከፍትለታለች። ሴትየዋም ልክ ብሮክን ስታይ በድንጋጤ በሩን ልትዘጋው ስትል በጉልበት አሸንፏት እንዳዘጋው አድርጋትና ውስጥ ገብቶ መጯጯህና መጣላት ይጀምራሉ። በዚህም ጊዜ ማይክል ነገሩ ስላስጨነቀው አካባቢውን በአይኑ መቃኘት ይጀምራል። ማንም እንደሌለ ካወቀም በኋላ ድጋሚ እይታውን ወደ ብሮክና ወደ ከፈተችው ሴትዮ እያረገ ነው። ብዙም ሳይቆይም ብሮክ በሩን የከፈተችለትን ሴት ያለምንም ማመንታት ፊቷን በቦክስ ይመታታል። ሴትየዋም ቢሆን በአንዴ ወዲያውኑ መሬት ላይ ትወድቃለች። ብሮክም ላዩ ላይ ይወጣና በተደጋጋሚ ፊቷን ይመታታል። ብዙም ሳይቆይም ሴትየዋ ደም በደም ትሆናለች። ልክ እንደጨረሰም ሴትየዋ ካለችበት ክፍል ይወጣና ወደ ፓርኪንጉ ይመጣል። መኪና ውስጥም ከገባ በኋላ አስነስቶት ወደሚሄዱበት መሄድ ይጀምራሉ። በዛ መሃልም አንዲትም ነገር ለማይክል አልነገረውም። በእርግጥ ከመጀመሪያውኑ ማይክል ይህንን ስራ ከጀመረ ጊዜ አንስቶ ስራው በእርግጥ ጥያቄ የሚያስነሳ ነገር እንደሆነ ይገምት ነበር። ነገር ግን የፈለገ ቢሆን ሰው መጉዳት የስራው አካል ነው ብሎ አላመነም ነበር። ልክ እስከ ቤቱም ከሸኘው በኋላ ማይክል ሊወርድ ሲል ብሮክ ያየውን ነገር ለአንዲትም ነፍስ እንዳትናገር ብሎ ይነግረዋል። ማይክልም በአንገቱ ተስማምቶ ወደ ቤቱ ይገባል። አሁን ላይ ይህ ነገር ከተፈጠረ አንድ ሳምንት አልፎታል። በዚህ መሃልም ሁለቱ ሰዎች በስልክም ቢሆን አልተገናኙም። ከሳምንት በኋላ ግን ማይክል ቤቱ ተቀምጦ እያለ ብሮክ ይደውልለታል። ምንም እንኳን ማይክል የፈጠረውን ነገር ለማንም ባይናገርም ያየው ነገር ግን እጅጉኑ ስለከነከነው ስልኩን ባያነሳ ራሱ እጅጉኑ ደስ ይለው ነበር። በተቃራኒው ደግሞ ስልኩን ሳያነሳ ቢቀመጥና ብሮክና አሰሪውን ቢያስቀይማቸው የእነሱ ቀጣዩ ኢላማ መሆን ስለፈራ ምንም እንዳልተፈጠረ ለማስመሰል ስልኩን ያነሳል። ልክ ስልኩንም እንዳነሳው ብሮክ ከዚህ በፊት ሰላም እንደሚለው ሰላም ሳይለው የምታደርሰው ዕቃ አለህ፣ ለመስራት ፈቃደኛ ነህ ብሎ ይጠይቀዋል። በእርግጥ ማይክል መመለስ የነበረበት መልስ ስራውን አልፈልግም ማለት ነበር። ነገር ግን አሁን እንደነገርኳችሁ ቀጣዩ ኢላማ መሆን ስለፈራ በተጨማሪም ገንዘቡ እጅጉኑ ስለሚያስፈልገው አዎ ሰራለሁ በማለት ይመልስለታል። ብሮክን በመቀጠል ይህንን ስራ ካደረስክ በኋላ አለቃዬ አንተን ማግኘት ይፈልጋል። ባለፈው ሳምንት የተፈጠረውን ነገር አይተህ ዝም በማለትህ ታማኝ እንደሆን ካውቋል ብሎ ይነግረውና ስልኩን ይዘጋዋል። ማይክልም የተባለውን ዕቃ ለማድረስ ከቤት ይወጣል። አሁን ላይ 2 ወራቶች አልፈዋል። በዚህም መሃል ማይክል ብዙ ዕቃዎችን ለብሮክ ያደርስለታል። ሁሉም ነገር በሚባል መልኩም እንደ ድሮ ተመልሷል። አንድ ቀን ላይም ካፌ ተቀምጦ እያለ ብሮክ ብዙ ሀሳቦች የሚመላለሱበት ይመስላል። ማይክልም ይህንን በሚያይበት ጊዜ ብሮክ ሁሉም ነገር ሰላም ነው እንዲህ ብሎ ይጠይቀዋል። በዚህም ጊዜ ብሮክ ከሀሳቡ ይነቃና ሁሉም ነገር ሰላም ነው፣ እንዲያውም ከበፊቱ ለሁሉም ነገር ሳይስተካከል አይቀርም። ለአንተም ቢሆን ህይወትህን ሊቀይር የሚችል ነገር አግኝቼልሃለሁ። እሱና አለቃውም ቢሆን እየሰራ ባለው ስራ እጅጉኑ ደስተኞች ናቸው። የተፈጠረውን ነገር በአይኑ ተመልክቶ ዝም በማለቱም ብቻ ሳይሆን ዕቃ በሚያደርስበት ጊዜም አንዴም ከተነገረው ውጭ ባለማድረጉ ደስተኞችም ናቸው። እዚህም አሪፍ ስራ እንደሚሰጡትና ክፍያውም እጅጉኑ ከፍተኛ እንደሆነ ይነግረዋል። ይህንንም ሲሰማ ሁለት ስሜት ይሰማዋል። በአንድ በኩል ገንዘቡ እጅጉኑ ከፍተኛ ነው። መጥፎ ነገርም ሲፈጠር ስለተመለከተ ገንዘቡን በማስቀደም ሌላውን ነገር መተው እንደሚችል በራሱን ተረድቷል። በተመሳሳይ መልኩም ደግሞ የብሮክን አለቃ ማግኘት አስጨንቆታል። ምክንያቱም አንድ ሰው ጠላቴ ነው ብሎ ካሰበ ያንን ሰውዬ ከመጉዳት ወደ ኋላ አይልም። ይህንም እያሰበ ባለበት ሰዓት ብሮክ ወደ አለቃዬ ከመውሰድ በፊት ግን አንዲት ቀላል ፈተና ማለፍ ይኖርብሃል። ይህንን ስራ ለመውሰድ ምን ያህል ዝግጁ እንደሆንክ ማወቅ አለብኝ። ምክንያቱም አሁን የምትሰራው ስራ እንደሌላው ጊዜ ዕቃ እንደማድረስ ቀላል አይደለም ብሎ ይነግረዋል። ብሮክም ቢሆን ወደ ኋላ ዘና ብሎ ተቀምጦ መልሱን በመጠባበቅ ላይ ይገኛል። መጀመሪያ ላይ ማይክል ምን ማድረግ ወይም ምን ማለት እንዳለበት አላወቀም። ለትንሽ ደቂቃዎችም ግራ ተጋብቶ ባለበት ሰዓት ላይ አንድ ነገር ብልጭ ይልበታል። ማይክልም ያለምንም ጥርጥር አሁን የምነግረው ነገር እጅጉኑ ከፈተናው እንዳልፍ አድርጎኝ ከአለቃው ጋር እንድገናኝ ያደርገኛል ብሎ ያስባል። ከወራቶች በፊት በማይክል ሕይወት ላይ እጅጉኑ አስቀያሚ ነገር ተፈጥሮ ነበር። ከዛም አስቀያሚ ነገር እንዳለፈ ስለተሰማው ለብሮክ ይህንን ታሪክ ከተናገረ ያለምንም ጥርጥር ፈተናው እንደሚያልፍ ያውቃል። ታሪኩንም ለብሮክ በነገረበት ሰዓት ላይ እጅጉኑ የተደነቀው ብሮክ አሁን እርግጠኛ ነኝ ከአለቃዬ ጋር መገናኘት ትችላለህ ብሎ ይነግረዋል። ለቀናቶች ቀጠሮ ያዝና ከአለቃው ጋር የሚገናኙበት ቦታ ላይ ከቀናቶች በኋላ ብሮክና ማይክል ይገናኛሉ። ቦታው ሆቴሉ ሲሆን ልክ ክፍሉ ጋር ሲደርሱ ብሮክ በቁልፉ ይከፍተዋል። ለትንሽ ደቂቃዎችም እዛ ከቆየ በኋላ አለቃው እንደሌለ ይታወቀዋል። ለብሮክም አለቃ የት አለ በማለት ይጠይቀዋል። ብሮክም ቢሆን አለቃዬ ሰዎችን አይጠብቅም፣ ሰዎች ናቸው አለቃ የሚጠብቁት በማለት ይመልስለታል። ማይክል እዛ ክፍል ውስጥ ተቀምጦ ሁለት ስሜት እየተሰማው ነው። በአንደኛው በኩል ሁሉም ነገር ከተሳካለት እጅጉኑ ብር እንደሚያገኝና ህይወቱም እንደሚቀየር ተሰምቶታል። በሌላ በኩል ደግሞ
እንደሚፈልገው ነገሩ ካልሄደለት ስራ ከማጣቱን በተጨማሪ የተደበደበችው የሴትየዋ ዕጣ ፈንታ እንደደርሰው እጅጉን ሰግቷል። ይህንንም ፍርሃቱን የተመለከተው ብሮክ ማይክልን ለአለቃችን ከመናገር በፊት ለምን ለኔ ለሁለተኛ ጊዜ እንደ ልምምድ ታሪኩን ለምን ደግማ አትነግረኝም በማለት ሀሳብ ያቀርብለታል። ማይክልም ቢሆን ደስ ይለውና ለሁለተኛ ጊዜ ለብሮክ እዛ ክፍል ውስጥ ይነግረዋል። ልክ ታሪኩንም ተናግሮ እንደጨረሰ በሩ ይንኳኳል። ብሮክም አለቃችን መጥቷል ብሎ በሩን ለመክፈት ይሄዳል። ልክ ብሮክም በሩን ሲከፍተው ማይክል በአይኑ ያየው ነገር እጅጉን ያስደነግጠዋል። በህይወቱም ትልቁን ስህተት እንደሰራ ወዲያውን ያውቃል። ምክንያቱም ያለፉት ወራት የማይክል ህይወት ሙሉ በሙሉ ውሸት ነበር። ያኔ በሎተሪ ያሸነፈው ትኬት እድለኛ ውሎ አልነበረም። በተቃራኒው ለሱ እንዲደርስ ተደርጎ ነበር የተሰራው። እንደዛም ያደረጉት ማይክል ከብሮክ ጋር እንዲገናኝ ስለፈለጉ ነበር። ብሮክ ለማይክል እየሰጠው የነበረውና እንዲያደርስለት የነበሩት እቃዎች መጥፎ ነገር አልነበሩም። በተቃራኒው ፉርኖ ዱቄት ነበር። እዛ የመንደር ሆቴል ውስጥ አንዲት ሴትዮ ከብሮክ ጋር ተጣልታ ስትደባደብ የነበረችው አክተር ነበረች። ብሮክም ቢሆን እያስመሰለ ነበር። ነገር ግን በዚህ ታሪክ ውስጥ አንድ እውነተኛ ነገር አለ። እሱም ብሮክ ለአንድ ድብቅ ድርጅት ነበር ሲሰራ የነበረው። ነገር ግን መጥፎ የድብቅ ድርጅት ሳይሆን ለካናዳ የወንጀል ቢሮ ፖሊስ ነበር። ብሮክም መርማሪ ፖሊስ ሲሆን የሁላ ወራትም ማይክል ላጠፋው ወንጀል ለማውጣታት የተፈጠረ ትልቅዬ ድራማ ነበር። ከረጅም ወራትም ጥበቃ በኋላ ማይክልን እዛ ክፍል ውስጥ ተቀምጦ በራሱ አፍ ራሱ እንዲያዝ አድርጓል። የማይክል ወንጀል ግድያ ነበር። ከ2 ዓመታት በፊት ፍቅረኛ የነበረችውን አረን ቼርኒ የተሰኘችውን ግለሰብ እንለያይ በምትልበት ሰዓት ላይ እጅጉን ይናደድና አንቆ ይገላታል። ማይክልም ቢሆን ለብሮክ የነገረው ታሪክ ይህንን ነበር። ሐሳቡም የነበረው አለቃቸው ይህንን በሚሰማበት ሰዓት ላይ እንደ ብሮክ ጨካኝ እንደሆነ እንዲያውቅና የእሱ አይነት ስራ እንዲሰጠው ስለፈለገ ነበር። ያ ሰዓት ላይም በሩ ተከፍቶ በሚያይበት ሰዓት ላይ የብሮክን አለቃ ሳይሆን ያየው ብዙ ፖሊሶች በር ላይ ቆመው ሲጠብቁት እንደነበረና በቁጥጥር ስር ሊያውሉትም እንደመጡ ይገነዘባል። የሞተችው የፍቅረኛዋ ሬሳም ከአንድ ቆሻሻ መጣያ ውስጥ ይገኝና ትክክለኛ የቀብር ስነስርዓት ይደረግላታል። ማይክል በበኩሉ ደግሞ ጥፋተኛ ሆኖ በመገኘቱ የዕድሜ ልክ እስራት ይፈረድበታል።